የበሰበሰ ዝናብ አይፈራም። ከእንግዲህ መፍራት የለም። እንደውም ህመሟን ሰበብ አድርጌ አጠቃታለሁ። እዚህ ሀገር ማን ነው? ወንድም አለም። ምን አስደነገጠሽ? አያኮ ነው። ደህና ውለሃል? እግዚአብሔር ይመስገን። ይቺ ልጅ በቃ ሽሎታ አላገኘችም። ምን አንድ ጊዜ ሰው አንድ ጊዜ አፈር እየሆነች። በል እስኪ አንተ ከመጣ አስከብቶችን ፈቅጃቸው ልምጣ። ትተኸኝ ነው? አያኮ አለ። እምቢ አልፈልግም። እንደው የምድጃው እንደምናምን አይወደኝ። በል ደርሰህ ናቴ። ትሰሚኛለሽ? ስለ አንድ ቀን ነገር ለወንድምሽ ትንፍሽ እላለሁ ብትይ አያ እያለ ሲንዘባዘብ ወድቀውንም ዘርግፍልሽ። ሰማሽኝ? እሺ ምንም አልናገርም። ወንድሜን ምንም እንዳታረግብኝ። ደሱ ነው የሚሻልሽ። እንዴት ነሽ? ለውጥ የለውም? ካንተ ጋር ስሆን እኮ ሰላም ነኝ። ካንተ ስለይ ይፈራለሁ፣ እጨነቃለሁ። አሁንም አስተምሬሽ የለ እንዴ? ሲጨንቅሽ መዝሙረ ዳዊት ድገሚ። እንደውም አንቺ እሱን ዳዊት አንድ መዝሙር አብረን ነበር። አቤከ እግዚኦ ጸራኩ አምላኬ ወይ ተጸመመኒ ወመሰ ተጸመምከኒ ከውን ከመለ ወርዱ ስተግብ እግዚኦ ቃለ ስለቴ ዘጸራኩ አቤከ ሶባን ስዳው የበዝራ መቅደስከ ሳባ ምስላሃት አለ ነፍሴ ወይ ትግድፈኒ ምስለ ገበርታ መጻ ህሌ ተናገሩ ሰላም ምስለ ቢጾም ወኩ ስተልቦ። ቆይ ምንሽ ነው የሚያምሽ? ከዛን ቀን በኋላ እኔ ሰው ጭንቀት ፍርሃት ከአቱ ቀን ረሳሁት እንዳትኝ። አንቺ ባትኖሪ እኮ እንግሊዝ ቁም ያልሄድም ነበር።